በእናታችሁ ምርቃት በጣም ነው የምወደው እና የሚያዩት ህልም ደግሞ ልጅ የሞተችው ልጃቸውና የሞቱት ልጆቻቸው እየመጡ ቤት ውስጥ ነጭ በነጭ ለብሰው ቁጭ ብለው ምግብ ሲበሉ የሞቱት ልጆቻቸው ምግብ ይበላሉ። ከዛ ከልጆቻቸው መካከል አንደኛዋ ሴት ልጃቸው የበላችበትን ሳህን ምግቡን በልታ ሳህኑን ይዛ ልትወጣ ስትል ከእጇ ተቀበሏት። በህልም ነው እንግዲህ አምጪ፣ ይህንማ ይዘሽ አትሄጂም፣ ይሄ እዚህ ነው የሚቀመጠው፣ አንቺ ሂጂ አሏት። በህልም የሞተ ሰው በቤታችሁ መጥቶ እቃ ይዞ ከወጣ ጥሩ አይደለም። የሆነ ሰው ይሞታል ወይም ደግሞ አደጋ ይደርሳል ማለት ነው። እንደገና የሆነ ሰው የሞተ ሰው አባትም እናትም ወይም ወንድም ሊሆን ይችላል። የሞተ የምታውቁት ሰው እናንተ ቤት መጥቶ የሆነ ልጅ ወይም የሆነ ሰው አባት እናት ይዞ ከወጣ በህይወት ያለን ሰው ማለት ነው ይዞ ከሄደ ያ ሰው ይሞታል ማለት ነው። ጥሩ አይደለም እና ያንን ሳህን በመቀበላቸው በጣም ነው ደስ ያላቸው። የሞተው ሰው ራሱ ብቻ ነው የወጣው። ለብሰውት የመጡትን ልብስ ራሱ አስቀምጠው ቤት ውስጥ ጥለው ከሄዱ ከባድ ህመም ያጋጥማል ማለት ነው እና ምግቡን ግን በልተው ነው የሄዱት። ያ ምግብ ደግሞ ምንድነው በስማቸው ዝክር እንዲዘከር በስማቸው ለቤተ ክርስቲያን እንዲጸለይላቸው መፈለጋቸውን ያሳያል። እና ምንድነው ልጅ ብለው ሲጠይቁኝ ምግብ በልተው ከሄዱ እናንተ በስማቸው ለኔ ቢጤ ሳንቲም ስጡ፣ ቅዳሴ ላይም ስማቸው እንዲጠራ አድርጉ። ይሄ ነው በሞቱት ልጆች ሰምቻለሁ ስታስተምር አቡነ እስትንፋሰ ክርስቶስ ምናምን ስትል ሰምቻለሁ። ልጆቼ ማሰብ አለብኝ ማለት ነው። አዎ የገደለቦት እኮ ዛር ነው አልኳቸው። አዎ ልጄ በቃ ታዲያ ሳህኑ ሳሉ ሳህኑ ደግሞ እንግዲህ ወይ እርሶ ወይ ማን እንደሆነ አይታወቅም፣ ብቻ ወይ ከባድ ህመም ወይ ደግሞ ሞት ሊመጣ ነበረ። ሳህኑን ባይቀበሏት ኖሮ ሞት ይመጣ ነበረ፣ ግን ተተፍተዋል ማለት ነው አልኳቸው። ይገርማል። እውነትህን እኮ ነው ልጄ። ትናንትና እየበላሁኝ ይዞኝ ሊሄድ ነበር ትን ብሎ ሊሞት አሉ። በቃ ከሞት የተመለስኩት አሉ ብዬ ነው። በቃ ውሃ ሲጠጡ አየር ቧንቧቸው ላይ ገባ እና አንዳንዴ የምትሉት ነገር አለ አይደል? የሆነ ፍን አልኳቸው። በቃ ከሞት የተረፍኩት አሉ እና ያንን ነው በህልማቸው ያዩት እና ማን ሊሆን እንደሚችል እንግዲህ ያለ ቀናቸው ሊወስዳቸው የነበረ መንፈስ ነበረ። ያንን ደግሞ እግዚአብሔር አስጣላቸው ማለት ነው። በእርግጥ ቆርበዋል፣ ምንም የሚያሰጋቸው ነገር የለም። ግን የልጅ ልጃቸውን ሰርግ ሳያዩ መሞት አይፈልጉም እና የተፈጠረውን ነገር በሙሉ ደግሞ ወንድምየው ሰምቶ እኔ ጋር ደወልና መምህር እናቴን አስቆረብክልኝ አለኝ። አዎ እኔም እዚህ ከሆኝ ልቆርብ ነው አለኝ። ቆረበ በቃ አልኩት እና ያው መስከረም 1 ቀን ቆረበ። እዛ ውጭ ሀገር መስከረም 1 ቀን ቆረበ አልኩት። ከዛ ደግሞ እንደገና መስገድ መጸለይ ጀምሮ ምናምን አንዲት ሴት ተዋውቃት አዲስ ጓደኛዬ ነች፣ ስላንተ ትምህርት ስነግራት ትምህርትህን ታውቃለች አለኝ። ዋው ይመች፣ በቃ በጣም ደስ ይላል አልኩት። ተዋወቅኳት። መምህርዬ እኔ ስፈልግ ያላገኘው አሁን ቅርብ ጊዜ ያወቀህ ሰውዬ በዚህ 6 ወር 5 ወር ውስጥ ያወቀህ ሰውዬ ያስተዋውቀን አለችኝ። እኔ እኮ 4 ዓመቴ ነው ሳቅህ አለችኝ። በቃ ተገናኘን፣ ምን ችግር የለውም፣ ይሄ ልጅ ተንከባከቢው፣ ታሪኩ እንደዚህ ነው ምናምን ብዬ ስነግራት አውቃለሁ፣ ሁሉ ነገር አውቃለሁ አለችኝ። እንደው በማርያም መታችሁ እዚህ እንጦጦ ማርያም ነው የምትጋቡት አልኳት። እንዴት እንደዛ አልክ አለችኝ። አይ እናቱ ስለሱ ነግረውኛል፣ እዚህ አዲስ አበባ እያለ እንጦጦ ማርያም ሄዶ ሳይሳለም በሳምንት 1 ቀን ሳይሳለም አይውልም ብለውኛል አልኳት። አንተ እንጦጦ ማርያም ትሳለም ነበር እንዴ አለችው። እዛው እየሰማሁኝ ጆሮዬ ላይ አዎ አላት። መምህር ተስፋዬ የምትጋቡት እንጦጦ ማርያም ነው እያለኝ ነው አለችው። መምህር እያመሰግናለሁ፣ እረስቼው ምንም አላሰብኩበትም ነበረ። በቃ እንዲያው መጥቻ አገባታለሁ አለኝ። አሁን ሊመጣ ነው እንግዲህ ህዳር ጽጌ ጾም ካለፈ በኋላ መጥቻ አገባታለሁ እያለኝ ነው። አይገርምም? እና አንዳንድ ጊዜ የሆነ መንፈስ ሲያዝ ቤት ውስጥ እናት ላይ ያለ መንፈስ ወይም ደግሞ የሆነ ሰው ላይ ያለ መንፈስ ሲያዝ ሁሉም እድለኛ ይሆናል። ሁሉም የተስተካከለ ነገር ይሆናል። ለምን? አንዱ ነው በቃ። ለዚህ ነው እናቶች እባካችሁ የባለፈው 127ኛ ገጠመኝ ላይ እናቶች አባቶች እባካችሁ ንስሐ ግቡ ብዬ ጽፌያለሁ። አልከሰር አይታችሁታል። ወድጄ አይደለም በምክንያት ነው ይሄን የምለው። የእናትና የአባት ንስሐ መግባት፣ የእነሱ መጠመቅ፣ የእነሱ መስገድ፣ መጾም፣ መጸለይ፣ የእነሱ መቁረብ ለልጆቻቸው ሰላምና ደስታ ነው። ልጆቻቸውም ደግሞ አብረው የሚሰግዱ ከሆነ ነው ታዲያ እንጂ እነሱ ላይ የነበረው መንፈስ ደንብሮ ልጆች ላይ ከሄደ ደግሞ ይጎዳቸዋል። ስለዚህ እኩል ነው መሆን ያለበት። አያችሁ፣ ይሄ ልጅ ውጭ ያለው ልጅ ልጅቷ እናትየው እኩል ስለተባበሩ ቤቱ ስኬታማ ሆነ ባንዴ እና በጣም በቃ ደስ የሚሉ ሰዎች ሆኑና እኔ ራሴ ዝም ብዬ ቀኑን ሳስበው የተዋወቅንበትንና ነገሩ የተፈጸመበትን ቀን አሁን ደግሞ ሳስበው በአጭር ጊዜ ውስጥ የተለወጠ ቤተሰብ እንደዚህ ቤተሰብ አላየሁም። ልጅቷ ደግሞ ቶሎ ነው ግልብጥ ያለችላቸው። በአንድ ቀን ሰምታ ሌሊቱ ሙሉ ስታዳምጥ አድራ ጠዋት ጸበል ሄዳ በቃ ባንዴ ጸሎት ክፍል ሰራች። መኝታ ክፍሏን አልጋውን አውጥታ ጸሎት ክፍል ሰራች። ለመጀመሪያ ጊዜ ቤታቸው ውስጥ
መጸለይ የጀመረችው መኝታ ክፍሏ ውስጥ ነው ልጅቷ። እና በጣም እየተጋች በጣም እየሰገደች ነሐሴ 16 የፍልሰታ የእመቤታችን ፍልሰታ ፍስግ ጊዜ ላይ ማለት ነው የዛር መንፈስ ተያዘላት ማለት የዝሙት መንፈስ ይቅርታ የዝሙት መንፈስ ጮኸ። አቃጠለችና ማበጎር ብሎ ጮኸ ቤት ውስጥ። ከዛ እንዲህ ብሎ ይነሱ እሳቸው እንደምንም ብለው ወልቻራቸው ላይ ሄደው እንደምንም ብለው ሄደው ወደ እሷ መኝታ ክፍል ደግሞ መግባት አይችሉም። እንትን ኮሪዶሩ ላይ በሩ ላይ እንትን ጣውላ ነገር አለ። ከዛ በሩን ከፍተው በስላሴ ዝም ይሻሉ አተ ልጄ ልቀቅ። እሷ አልጋ ላይ ሆና የምትንፈራፈረው ምክንያቱም እዛው መኝታ ክፍሏ እዛው አልጋው አሉ። ከዛ ልጄ ልቀቅ። ምን አባክ ማን አንተ? በቃ ተያዝኩኝ፣ ቅዱስ ሩፋኤል ያዘኝ፣ ቅዱስ ሩፋኤል ያዘኝ፣ የዝሙት መንፈስ ነኝ፣ ቅዱስ ሩፋኤል ያዘኝ ብሎ ረለ። በቃ የቤቱ ባለውለታ ይሄን ቤት ሲጠብቅ የነበረው እሱ ነው ብሎ ጮኸ። ታዲያ የቤቴ ባለውለታ ከሆነ ልጆቼ ለምን ወሰደብኝ ብለው እሷ ትጮኻለች፣ እሳቸው እዚህ ያለቅሳሉ። ልጆቼ ለምን ወሰደብኝ ይላሉ እንዴ። ከዛ ወደ ልቧ ስትመለስ እያለቀሱ ነው። ማይ ምን ሆነሻል? አይ ቅዱስ ሩፋኤል አንቺ ጋር ያለውን ሲያንደፋደፋ አይቼ ደስ ብሎኝ ነው። እንደገናም ደግሞ የቤቱ ባለውለታ ነው ሲል የቤቱ ባለውለታ ከሆነማ ልጆቼ ለምን ሞቶብኝ ብዬ ነው። እማዬ እንዴ ልጆቼ ሞቱት ምንም እንኳን በመንፈስ ቢሆንም ልጆችሽን ግን ገነት አስገብቷቸው ሊሆን ይችላል አይታወቅም፣ ጸልይ ብላ ልጅቷ ወደ ራሷ ተመልሳ እናትየዋን አባብላ እንደገና መልሳ በዊልቸር እየገፋች ወደ ነበሩበት አስቀምጣቸው እናቷ ገዛው ከአያቷ ጋር ጠቅልል ብላ አንድ ሶፋ ላይ ተኝተው አደሩ። በቃ ለመጀመሪያ ጊዜ አብረው አደሩ እናትና አያት አያትና የልጅ ልጅ ለመጀመሪያ ጊዜ። እና ከእንቅልፏ ስትነሳ እናቴ ማን እንደሆነች ባላስታውሳትም ግን እኔን ከምትመስል ሴት ጋር ሳወራ ነበር አለች። እናትሽ እና ያየሽው ምን አለች? እኔ እንጃ ማውራውን አላስታውስም፣ ብቻ ሳወራት ነው ያደርኩት። ታወራኛለች፣ ተናዳ ተበሳጭታ ነው የምታወራኝ። እናወራለን፣ ጎሬው ግን ምንም ትዝ አይለኝም አለች። በይ ጸልይላት፣ ለኔ ለምንድን ነው የማትጸልይልኝ ያለችሽ ነው። ጸልይላት በቃ አንድ እናትሽን ነፃ የምታወጪው የሞተችውን በምን እንደሆነ የሚታወቀው ስትጸልይላት ነው ብለው ነገሯት። ከዛ 7 ቀን ሱባኤ ገባች። መቼ? አሁን ጾም ቀጥማን ነው መስከረም ከመጣ በኋላ ከመስከረም በኋላ 7 ቀን ቤቷ ውስጥ ሳትወጣ ሱባኤ ገባች። ፍቅረኛዋ መጥቶ እስኪያጣት ድረስ አይ ሱባኤ ገብታ ነው ተው ዝም በላት የእናቷን ነገር ሱባኤ ገብታ ነው ሲባል፣ ከዛ 6ኛው ቀን ላይ ህልም አየች። ጻፈችው። ህልሙን ቴክስት አደረገችልኝ። ሱባኤ ላይ ሆነሽ ስልክ አትያዢ መምህር፣ ሱባኤ ላይ ነኝ 6ኛ ቀን ነው ስትለኝ ጊዜ ስልክ እንዳትይዢ ስልኩን አስቀምጪ። ሱባኤ ላይ ሆነ ስልክ አይያዝም፣ ጸሎት መጽሐፍና ስግደት ከዛ መተኛት ማንበብ መተኛት እንጂ ስልክ እንዳትይዢ አልኳት። እሺ ብላት ሱባኤዋን ስትጨርስ ህልሙን ስትጨርስ ፈታሁላት። ያየችው ህልም ምንድነው? እናቷ በመርፌ እንትን ልብስ እየሰፋች የተቀደደ ልብሷን እየሰፋችላት የማንን የልጅ ሱባኤ የምትገባው ልጅ እየሰፋችላት። ከዛ ግን እንዲያርጋ መርፌው ስትመዘው በዛ በኩል ክሩ ይወጣል። መርፌው ክር የለውም እና ከዚህ ትሰፋለች፣ ከዚህ ተረተርባታል። መጨረሻ ላይ እጇን ስትወጋው ብላ ደሟን ብላ እንደዚህ ደሟን ስትመጥ ነው የለቃችው ልጅቷ እናቷ እንደዛ ስትሆን። እና እንደዚህ ነው ያየኋት እናቴን። እኔ ደግሞ ጭጭ ሆኜ ህፃን ሆኜ ነው ያየሁት ጊዜ። አይ በቃ ኑሮ አልሆንልሽ ብሏት ወይ ራሷን አጥፍታ ሊሆን ይችላል፣ ወይ ደግሞ የተጎዳችው ተናዳ ተበሳጭታ ሊሆን ይችላል። ራስን መውጋት ማለት በራስ ላይ ችግር ማምጣት ማለት ነው። የዝሙት መንፈሱም እንግዲህ ስትዘል እናቷን ስታስቸግር ዛም ስትል ምን ስትል ያመጣችው ነገር ይሆናልና ኤችአይቪም ሊሆን ይችላል ወይ ሌላ ካንሰር ወይ የሆነ ነገር ገሏት ነው የሚሆነው። እናትሽን ግን የሞተችው በራሷ ጥፋት ነው። በራሷ ጥፋት ብትሞትም ደግሞ አሁን ደግሞ አልተመቻትም። ስለዚህ ጸልይልኝ እያለችሽ ነው። በዚህ ስትሰፋው በዚህ በኩል ከተቀደደባት ምንም ሳይሆንላት ነው የሞተችው፣ ሳይሳካላት እንደገና ራሷን ከወጋች ደግሞ በራሷ ጥፋት የሞተችው ብዬ ደጋግሜ ነገርኳት አለችና ስለዚህ ለእናቷ እየጸለየች እየሰገደች አሁን ይኸዋለች ማለት ነው። እናቷ እንድትድንላት እየሰገደች ነውና እናቷ ሂሩተ ስላሴ ትባላለች። ሂሩተ ስላሴን በጸሎት አስቡላት። እቺኛዋ ልጅ ደግሞ አስካለ ወለተ ማርያም፣ እናትየው ደግሞ አስካለ ማርያም ይባላሉ። የልጁን የክርስትና ስም አላውቅም፣ ብቻ እነዚህ በጸሎት አስቧቸው። የእግዚአብሔር ስም የተመሰገነ ነው። የዝሙት መንፈስ ከእናት ወደ ልጅ ሲሻገር አያት ቁጭ ብለው ሁለቱንም የዝሙት መንፈስ ዘመን አዩት። ሁለቱንም የዝሙት መንፈስ ዘመን የልጃቸውም መንቀሽቀሽ ተይ እያሏት ያኔ የዛሬ 20 ምናምን ዓመት
ዝም ብሎ በቃ ስትለምናቸው ማየ ዛሬ ላድር ነው ስትል ረፊ ልጅ እያሉ ሲለምኗት ዲቃላ ይዛባቸው መጣች። እንደገና እቺኛም ደግሞ ልጅቷ ተወለደች። ይቅርታ ዲቃላ በማለት ይቅርታ ቃላቱ አይመጥናትም ለዚች ልጅ። ግን ይቺኛዋ ልጅ ያላባት አደገች ማለት ነው። ከዛ ደግሞ ይቺኛው ልጅ ደግሞ አድጋ ራሱን ደገመችው እና በ20 ምናምን በ30 ምናምን ዓመት ውስጥ እናትና ልጅን ተመሳሳይ መንፈስ ሲያጠቃቸውና ተመሳሳይ የሆነ ጥቃት የዝሙት ጥቃት ሲደርስባቸው አዩ እናትየው። እሳቸውም ደግሞ የሰንገላ መንፈስ ያለባቸው እንዴት እንዳደረጋቸው አረቄ ራሱ ያቆሙት የኛን ትምህርት ሰምተው ነው። አረቄ ገና ከመቆረባቸው በፊት እንዴው ስለ አረቄ ስለ ሰንገላ ስትናገር ሰማን ገረመኛል። ውጭ ሀገር እኮ ልጄ እኮ ሲጋራ ያጨስ ነበር፣ መጠጥ ይጠጣል፣ ይሰክራል። በቃ ዝም ብሎ ዱርዬ ሆኖብኛል፣ ግን ይሰራል። ውጭ ሀገር ጥሩ ሰራተኛ ነው፣ ግን ገንዘብ ይልካል፣ ግን በጣም ዱርዬ ሆኖብኝ ነበር። አሁን ይሄን ሲሰማ ያቆማል። አዎ እኔ እነግረዋለሁ አልኳቸው። ወሰንገላ የሚባል መንፈስ ሲጋራ ያስጨሳል፣ መጠጥ ያስጠጣል ማን ብዬ ደጋግሜ ሳስተምርም ሰምቷል። እኔም ስነግረው ደግሞ መምህር በደንብ ሰምቻለሁ፣ አሁን ገብቶኛል፣ ሁሉ ነገር አቆሚያለሁ ነው ያለኝ። ይኸውላችሁ ብዙ ጊዜ የመጽሐፍ ቅዱስ ጥቅስ ብቻ አይደለም የሚጠቅመው፣ መረጃ ማወቅም፣ መረጃና ማስረጃ አንድ ነገር ሚስጥሩን መርምሮ ማወቅም ይጠቅማል። እንዲሁ ዝም ብሎ እንዲሁ ሰባኪ ጠርቶ ማሰበክ ብቻ አይደለም። እንዲህ አይነት ትምህርቶችም ወሳኝ ናቸው የምንለው ለዚህ ነው ማለት ነው ቤተሰቦች። እና እግዚአብሔር ሁላችንንም ይርዳን፣ እግዚአብሔር ሁላችንንም ያግዘን። ሳልመክርም አላልፈው አንድ ነገር ብቻ እባካችሁ የልጅ ልጆችና ልጆች እናቶቻችሁ የሚሉትን ነገር ስሙ። እነሱ ያለፉበትን ዘመን ነው ለእናንተ የሚመክሯችሁ። ብትችሉ ድንግልናችሁ ይጠበቅ፣ ካልሆነ ግን ጤንነታችሁ ይጠበቅ። ካለፈ ማለት ነው የድንግልና ጉዳይ። በ14 እና በ15 ዓመት ድንግልና ካለ በጣም ብርቅ ነው በአሁኑ ሰዓት። በእንክብካቤ ልጆቻቸው የሚያሳድጉ እናቶች ካሉ በስተቀር ከባድ ነው። ግን የእናት አባት እዳ ለልጅ የሚሆንበት ሁኔታም ስለሆነ ያለው በፈለገ ቢንከባከቡ እናትና አባት ልጆቻቸውን ጥሩ ትምህርት ቤት ቢያስተምሩም ከቤት ባይወጡም ግን በሆነ አጋጣሚ ሽልክ ብሎ እንደ አንድ እናት ልጄ በጣም ጨዋ ነች እያሉ በጣም ሲመኩ የነበሩ እናት በአርቲፊሻል የወንድ ልጅ ሀፍረተ ስጋ ወይም በአርቲፊሻል ብልት አይደል እንደ ልጅቷ ድንግሏን ያጣችው ከቤት ሳትወጣ የሌዝቢያንም ቪዲዮ እያየች ከዛም አልፋ የቤት ሰራተኛዋ ጋርም ተኝታ የተገኘችው ነገር ያቻለው አስተምሬያለሁ። ከዚህ ቤት ደጋግሜ ተናግሬያለሁ። እነ ጨዋ ነች እያሉ እየተናገሩ ማለት ነው። ከቤት ወጣ አታውቅም። ወንድ ልጅ ቀና ብላ ይታጠብ። አዎ ወንድ ልጅ ቀና ብላ የማታየው ግን በአይነ ጥላው ምክንያት ነው። አይነ ጥላው ደግሞ እጇ ላይ ሆኖ ህጓን ወሰደባት ማለት በግለው ሲብም በአርቲፊሻል ምናምን እና ይሄን ስንናገር ዝም ብለን አይደለም የምናወራው። መንፈስ እየዘመነ ነው፣ በጣም እየሰለጠነ ነው። ከአመድና ከቆሻሻ ከአተላ ተነስቶ እየዘመነ ነው፣ ከረባት እያሰረ ነው። ድሮኛ እንደምናስበው ጓሮ ላይ ጠራራ ፀሐይ ላይ ወንዝ ላይ ልክፍት ነው ምናምን እንደዚህ አይደለም። ሰይጣን በጣም ሲዩት ሆኗል። በቃ ስማርት ሆኗል። የሚገርም ሆኗል። በቃ ከሰዎች ጋር አብሮ ሰልጥኖ ተምሯል። እንዴት አድርጎ ሰው እንደሚሞት እየቀመመ ባዮሎጂካል ዋር ጀምሯል። ብሬን ወሽ ማድረግ የሚችልበትን ሲስተም አውቆታል። እንዴት ማይንድ ኮንትሮል እንደሚያደርግ ሰዎች እንዴት እንደሚቆጣጠራቸው አይምሮ እንዴት እንደሚያጠብ ሰዎች እንዴት አድርጎ ሙልጭ አድርጎ ከዘር ማንዘራቸው አጽድቶ በፈቃዳቸው እንዲሞቱ። ድንገት እኮ ከሞቱ እኮ ድንገት እግዚአብሔርን ሊያድናቸው ይችላል እኮ። ድንገት ከሞቱ ገነት ላይ መግባት እድልም ሊኖራቸው ይችላል። ግን በፈቃዳቸው ከሞቱ ማለቴ በሱስ እግዚአብሔርን በመሳደብ ሃይማኖት በመካድ ወይም ደግሞ በነጻ ፈቃዳቸው ተጠቅመው እግዚአብሔርን ከርተው ሲሞቱ ሰይጣን ደስታውን አይችለውም። ያን ነው የሚፈልገው እንጂ ሰውን ሁሉ መጨረስ አቅቶት አይደለም። በግጥ የሚጠብቅ እግዚአብሔር አለ። ግን ሰው ሁሉ አሁን እንደምታዩት አጋንንት እንደሰፈረበት ዓለም እንደምታዩት ብዙ እልቂት ሊኖር ይገባል። አሁን አታዩም? እንኳን መስከረም 21 የእመቤታችን ቀን ሸንኮራ ምንጃር ሸንኮራ የሚባል ማርያም ቤተክርስቲያን ለንግስ ሄደው 30 ምናምን ሰው 35 ነው 30 ምናምን ሰው ለግንባታ ተብሎ የተገነባ እንጨት ወድቆባቸው ሞቱ ተባለ። ለንግስ ነው ሄዱት። በእርግጥ ማርያምን ብለው ነው ሄዱት። እሺ ከዛ ውስጥ ንስሐ የገባ ስንት ሰው ነው? ቅዱስ ቁርባን የተቀበለ ስንት ሰው ነው? እንደው ለንግስ ስለሄዱ ብቻ ይተርፋሉ? እውነት ገነት የመግባት እድላቸው ሰፊ ነው። የሚያውቀው እግዚአብሔር ነው። ግን ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቁ። ሁልጊዜ ንስሐ ገብቶ ተዘጋጅቶ መጠበቅን የመሰለ ነገር የለም። እና ማንም ሰው ቢሆን ያሳለፈውን ጊዜ አይቶ መጸጸት እንጂ ያለበት መኩራት የለበትም። የሚያኮራ ነገር የለም። ምንድነው የሚያኮራ? እስቲ
እናት ምናልባት ልጇን አስተማርኩ፣ አሳደግኩ፣ ዩኒቨርሲቲ አስተማርኩ፣ አስመረኩ ብላ ልትኮራ ትችላለች። ራሷን ግን ወደ ኋላ መለስ ብላ ስታየው ልጇን እንዴት እንዳሳደገች ስታስበው ስንት ዋጋ ከከፈለችበት ዋጋ ውስጥ እንከን አይጠፋም። ለልጇ ብላ የሆነ ቦታ አልሄደችም። ብዙ ዋጋ አልተከፈለም። ብዙ ነገር እኮ እንደው በአዳም ልኮ ቦታ ባይሄድ እንኳን በሙስናና በጉቦ ወይም ደግሞ በመስረቅና በማታለል ልጆቻቸውን ያሳደጉ አይጠፉም። እንደምንም ብዬ ልጄን አሳደግኩ ማለት እኮ ይሄ ነው። እንደምንም ማለት በዚህም በዛም ብዬ በባሌም በቦሌም የትም ፍጭው ዱቄቱን አምጪው አድርጌ ልጄን አስመርቄዋለሁ ነው። የምርቃቱ ቀን ጥቁር ጋዋን ይለብሳል። ከዛ በኋላ ጥቁር ህይወት ይሆንበታል። ለምን? እንደምንም ስለሆነ ያደገው። ግን ሃይማኖቱን እንዲያውቅ ዩኒቨርሲቲም ሆኖ መንፈሳዊ እንዲሆን ሃይስኩልም ሆኖ ቤተክርስቲያን እንዲያስቀድስ እንዲቆርብ እያደረጉ ካሳደጉት ግን እንደምንም አይደለም። እንደምንም አላደገም። እንደ እግዚአብሔር ፍቃድ ነው ያደገው።